بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على رسول الله صلى الله عليه وسلم السلام عليكم ورحمة الله تعالى وبركاته بسم الله الرحمن الرحيم قريب على فو برنامجين سوّج يتفطربت علامة توحيد እንደሆነና ነቢያቶች የተላኩበት ዓላማም ተውሂድ እንደሆነ አይተናል። አላህ በቁርአን ውስጥ ምንድነው ያለው? ወማ ኸለቅቱል ጂነ ወልኢንሳ ኢላ ሊያዕቡዱኒ፣ ይሄ እንዲያመልኩኝ እንጂ ሌላ ነገር አልፈጠርኳቸውም ብሎ ማለት ይኸው አላህ ሱብሓነሁ ወተዓላ በብቸኝነት ማምለክ ተፈልጎበት ነው። ነቢያቶች የተላኩበት ዓላማ ይኸው ነው። አላህ ሱብሓነሁ ወተዓላ ነቢያቶችን የላከበት ዓላማ ሲገልጽ ምንድነው ያለው? ወለቀድ በዐስና ፊ ኩሊ ኡመቲ ረሱላን አን ያዕቡዱላህ ወጅተኒቡ ጣጉት ነው። አላህን አምልኩ ብለን ጣዖቶችን ራቁ ብለን። ጣዖት እንግዲህ ከአላህ ውጭ የተመለከ ሁሉ ጣዖት ተብሎ ባይጠራም እንኳን ሰዎች ጣዖት አድርገው ይዘውታል ይባላል። ለምሳሌ ነቢያቶችንና መላእክቶችን የሚያመልክ ካለ እነሱ በዚህ አምልኮ ስላልተጣሩ ጣዖት አድርጎ ይዟቸዋል ነው እንጂ የሚባለው ጣዖቶች ናቸው ተብሎ አይባልም። ለማንኛውም አላህ ሱብሓነሁ ወተዓላን በብቸኝነት በማምለክና ከአላህ ውጭ የተመለኩትን በመራቅ ነው ትክክለኛ ተውሂድ ብሎ ማለት። እንግዲህ አላህ በቁርአን ሲገልጽ ነፊና ኢስባት በነፊና በኢስባት ነው አላህ የገለጸው ነው። ከአላህ ውጭ ያለን አምልኮ በመካድና አላህን በብቸኝነት በማምለክ ነው ተውሂድን የገለጸው። የምን ትርጉም ነው? የላ ኢላሃ ኢለላህ ትርጉም ነው ማለት ነው። ኢንሻአላሁ ተዓላ ተውሂድን በሶስት የከፈልንበት ሁኔታ አለ። ዑለሞች በሶስት ከፍለውታል። በሶስት እናያለን ኢንሻአላሁ ተዓላ። የመጀመሪያው ሩቡብያ ነው። ሩቡብያ ብሎ ማለት አላህ ሱብሓነሁ ወተዓላ ብቸኛ ፈጣሪ መሆኑን ማመን እና ከአላህ ውጭ ያለ መፍጠር እንደማይችል መክሉቅ እንደሆነ የምናምንበት የተውሂድ ክፍል ነው። የድሮ ሙሽሪኮችም ይሄንን ያመኑ ነበሩ ነው። ሌላው ይሄንን የሚክረው የሚያስተባብለው ሰው የለም። ኡሉሂያ ነው። ኡሉሂያ ነው ብዙ ሰው የተሸወደው። ኡሉሂያ ብሎ ማለት አምልኮን ከአላህ ውጭ ላለ አካል አለመስጠት ሲሆን የላ ኢላሃ ኢለላህ ትርጉም ነው። የላ ኢላሃ ኢለላህ ትርጉም የሚያበላ አላህ፣ የሚያጠጣ አላህ፣ የሚገል አላህ፣ የሚቀሰቅስ አላህ ነው እንደሚሉት አይደለም። ይሄ ሩቡብያ እንጂ ኡሉሂያ አይደለም። ኡሉሂያ ብሎ ማለት የላ ኢላሃ ኢለላህ ትርጉም ሲሆን ከአላህ ውጭ በእውነት የሚመለክ አምላክ የሚል ማዕና አለው ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም ሙሽሪኮች ላይ ሲጣሩ ላ ኢላሃ ኢለላህ በሉ ነፃ ትወጣላችሁ ሲሏቸው በሩቡብያ ከማመናቸውም ጋር ይህንን ቃል አልተቀበሉም። ለምን? አሁን ካለው ሙስሊም ነኝ ከሚለው ማህበረሰብ የተሻለ ግንዛቤ ነበራቸውና ሽርክ ላይ ያለው ማለት ነው። ሽርክ ላይ አሁን ካለው ማህበረሰብ የድሮዎቹ ግንዛቤ ነበራቸውና አንቀበልም አሉ። ነቢዩ ዓለይሂ ሰላም ምን አሏቸው? አጀዐለ አሊሀተ ኢላሀን ዋሂዳ ኢነ ሃዛ ለሸይኡን ዑጃብ ፈንጠለቀ አልመለኡ ሚንሁም አኒምሹ ወስቢሩ ዐላ አሊሀቲኩም ኢነ ሃዛ ለሸይኡን ዩራድ አሉ። ከኛ የሚፈለገው ነቢዩ ዓለይሂ ሰላቱ ወሰላምን ትቶ መሄድ ነው፣ አለመስማት ነው አሉና ዓለይሂ ሰላቱ ወሰላምንም አልተቀበሏቸውም በሩቡብያ ከማመናቸውም ጋር። ስለዚህ የላ ኢላሃ ኢለላህ ትርጉምና ይሄ የሚያበላ አላህ ነው የሚያጠጣ አላህ ነው የሚለው ትርጉም የተለያየ ነው። ሁለቱም ተውሂድ እንኳ ቢሆንም ማለት ነው። ተውሂድ እንኳ ቢሆንም ላ ኢላሃ ኢለላህ የሚለው ትርጉም ምንድነው? ከአላህ ውጭ ያለ አካል ሁሉ አምልኮ አይገባውም፣ በትክክል ሊመለክ የሚገባው አላህ ነው። ከአላህ ውጭ የተመለኩ ሁሉ አምልኳቸው በባጢል ነው። ሌላኛው የተውሂድ ክፍል አስማው ሲፋት ነው። ለአላህ ስሞች አሉት ነው። ለአላህ ስሞች አሉት፣ ባህሪዎችም አሉት። የአላህ ስሞችን የት ነው? ከቁርአንና ከሐዲስ ነው። ነብዩ አለይሂ ሰላቱ ወሰላም ሐዲስ አለ 99 ስሞች እንዳሉት ተናግረዋል አለይሂ ሰላቱ ወሰላም። እነኚህ 99 ስሞች ታዲያ ሌላ ስም የለውም ማለት ነው፣ አያስይዝም። ምክንያቱም ሌላ ሐዲስ ላይ አለይሂ ሰላቱ ወሰላም اللهم اني اسالك بكل اسم هو لك سميت به نفسك او انزلته في كتابك او علمته احدا من خلقك او استاثرت في علم الغيب عندك ይላሉ። አላህ ሱብሓነሁ ወተዓላ በእውቀት የተለጠለበትን ማንም ማያውቀውምና ከነኚህ ከ99ኞቹ ስሞች ውጭ ሌሎች አላህ ሱብሓነሁ ወተዓላ መጠሪያ ስሞች አሉት ማለትን ያስይዛል ነው። ዞሮ የተፈለገው ሐዲስ ላይ ምንድነው? አንድ ሰው በኪሱ ላይ 200 ብሮችን አዘጋጅቻለሁ ለሰደቃ ቢል ሌሎች ብሮች የሉትም ማለት ነው፣ ያስይዝምና እዚህ ላይ የተፈለገው ምንድነው? ሰው ልጆች ይሄንን እንዲሐፍዙት፣ እንዲይዙት፣ እንዲተገብሩትና ጀነት እንዲገቡበት እንጂ ሌሎች ስሞች የሉትም ማለት ያስይዝም ማለት ነው። ዞሮ ዞሮ የአላህ ስሞች አሉት፣ መጠሪያዎች አሉት። እነኛ ስሞች ማዕና አላቸው ነው። ማዕና አላቸው። ማዕናውን ከማስበት ጋር ለልቅናው በሚገባ መልኩ ሳናጣምምና ትርጉም አንድ ሳናድርግ ተሽቢህም ሳናድርግ ልናሰብት ይገባል። አላህ ሱብሓነሁ ወተዓላ ራሱን አዛኝ ብሎ ጠርቷል። አዛኝ እንላለን ነው። ነብዩ አለይሂ ሰላቱ ወሰላም አዛኝ መሆኑን ገልጸዋል። ከምታጠባ እናት በላይ ያዝናል አሉ። እዝነትን ለአላህ እናሰብታለን ነው። ሌላው የአላህ ሱብሓነሁ ወተዓላ ሲፋዎች አሉ ቁርአንና ሐዲስ ላይ የተገኙ አረብኛ ቋንቋ በሚያስፈርድ መልኩ እናሰብታቸዋለን ነው። እንግዲህ እዚህ ላይ ልጠቅስ የፈለኩት ምንድነው? የቢድዓ አንጃዎች የአላህ ስሞችና ባህሪዎችን ያጣምሟቸዋል፣ ያለምንም እውቀት ማለት ነው፣ ያለምንም ቀዳሚ ትርጉም ከሰለፎች ባልተገኘ መልኩ ይሄ ለአላህ የተገባ አይደለም በሚል በስማቸው ተረጉሙታል። ይሄ ተገቢ አይደለም ማለት ነው።
ዞሮ ዞሮ አላህ ሱብሓነሁ ወተዓላ አረብኛ ቁርአንን በአረብኛ ቋንቋ አረቦች ላይ አውርዶታል። ስለዚህ ቀጥተኛ ትርጉም አለው። አዟሪ ነገር እስካልተገኘ ድረስ ለአላህ የተገባው አይደለም የሚል ነገር እስካልተገኘ ድረስ ቀጥተኛ ትርጉሙን ለምሳሌ ማስበት ግድ ይላል። ለምሳሌ ቁጣ የሚለው አለ። አላህ ሱብሓነሁ ወተዓላ ይቆጣል። ቁጣ በሚገባቸው ሰዎች ላይ ይቆጣል ነው። አላህ በቁርአን ምንድን ያለው? ፈለማ አሰፉና ኢንተቀምና ሚንሁም ባስቆጡን ጊዜ ተበቀልናቸው አለ። ቁጣ ለአላህ ሰብቷል። ሰዎች የሰዎችን ቁጣ በማየት ይሄ ቁጣን በማየት ለአላህ ቁጣ የተገባ አይደለም ይላሉ። ይሄ ስህተት ነው። ይሄ የፍልስፍና ባልተቤቶች መንገድ ነው። ቁጣ ለልቅናው በሚገባ መልኩ ሰብቷል ነው ኢንሻአላሁ ተዓላ። ውዴታን እንጠቅሳለን። አሁን ለምሳሌ ውዴታን የሚያየን እንደሆነ አላህ ሱብሓነሁ ወተዓላ በቁርአን ላይ ረዲየላሁ ዐንሁም ወረዱ ዐን አላህ ባሮቹን ይወዳል፣ መልካም ስራን ይወዳል፣ በባሮቹም ዘንድ ይወደዳል። ይህንን ማስበት ግድ ይላል። ውዴታ የሚባለው እዚህ ላይ የተፈለገው እንዲህ ነው ብሎ ታዊል ማድረጉ ተገቢ አይደለም ነው። ታዊል ሳይሆን ተሐሪፍ ነው። ቁርአንን ማጣመም ነው። ውዴታ ብሎ ማለት በአረብኛ ቋንቋ ውዴታ ነው። ነገር ግን የእኛን ውዴታ አዩ የሙብተዲዎች። ስለዚህ ውዴታ በማየት እኛ ዘንድ ያለውን ቅያስ በማድረግ ውዴታ የሚባለው ለአላህ የተገባ አይደለም፣ የአላህ ባህሪ አይደለም አሉ። እኛ ዘንድ ያለ ውዴታ የመኽሉቅ ውዴታ ነው፣ ለአላህ የተገባ አይደለም። ነገር ግን ለአላህ ለልቅናው በሚገባ መልኩ ውዴታን ማስበት ግድ ይላል ነው ኢንሻአላሁ ተዓላ። በዚህ እነኚህን ባጭሩ ካየናቸው ሌላ ጊዜ ለእያንዳንዱ እንመለስበታለን። ዒባዳ ወደሚለው እንመለሳለን ኢንሻአላሁ ተዓላ። ሰው ልጆች የተፈጠሩበት ዓላማ ዒባዳ ነው፣ ተውሂድ ነው ተብሎ ከተባለ ዒባዳ ብሎ ማለት ምንድን ነው? ዑለሞች እንደገለጹት ከሆነ ዒባዳ ብሎ ማለት ምንድን ነው? አልዒባዳ እስሙን ጃሚዑን ሊማ ዩሒቡሁ አላሁ ወየርዳሁ ሚን አልአቅዋሊ ወልአፍዓሊ አዛሂረቲ ወልባጢና ይላሉ። አላህ ስብሓነሁ ወተዓላ ያዘዘበት የሚወደውና የሚቀበለው ነገር ዒባዳ ተብሎ ይባላል ነው። አላህ ያዘዘበት ነገር ይኖራል። ያንን ያዘዘበት ነገር ሸሪዓ ላይ በተገኘ መንገድ መፈጸምና የአላህን ውዴታ የምናገኝበት አላህ የሚቀበለው ከሆነ ዒባዳ ነው ነው። አላህ በቁርአን ውስጥ ምንድን ያለው? መጀመሪያ እንዳየነው ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን። ስለዚህ ዒባዳ የሚባለው ምንድን ነው ተብሎ ከተባለ አላህ በቁርአን ላይ ሊሆን ይችላል፣ በሐዲስ ላይ ያዘዘውና የሚወደው የሚቀበለው ነገር አለ። ያንን እንግዲህ ለአላህ ሱብሓነሁ ወተዓላ ለብቻው እናደርጋለን ማለት ነው። ለምሳሌ ዱዓ፣ እስቲጋሳ፣ እስቲዓዛ፣ እስቲዓና፣ ኤርድ እና መሰል ነገሮች እንግዲህ እነኚህ ዒባዳዎች ናቸው። ከአላህ ውጭ ላለ አካል ሊሰጡ አይገባም ነው። ከአላህ ውጭ ላለ አካል ሊሰጡ አይገባም ኢንሻአላሁ ተዓላ። ሰለላሁ ዐላ ሙሐመድን ወዐላ አሊሂ ወሰሕቢሂ ወሰለም።